ነው ማስቀመሹ እናልከኝ ዛሬም እዛው ቤት ውስጥ ነው ያለሽው? እና ከቤቴ ደጅ ወጥቼ ላውራ ደጅ ልጣው ምናልባት ቀየር የምታደርጊው ቦታሽ እንዴት ነው? አንተ ስትቀይር እንቀይራለን። እኔ ያለሁበት ላሳይሽ እንዴ? አልፈልግም። አይ ሆማ ጋር ነው ምናምን ብለሽ ከምትጨናነቂ በደንብ ብታይ ይሻላል። ያ ጭንቀት ስለሚገባኝ ነው። ማንም የለም። እሺ ብቻዬን ነኝ። ያው ገባኝ ነገር አታወራኝ እባክህ። እንዴ ምን ሆነሽ? ወደዚህም ስለማይገባኝ ነገር አታወራኝ። አይ ብቻዬን ነኝ ልልሽ ፈልጌ ስለምትጨናነቂ ነው። ሙሉ እንቅልፍ ሳትተኝ ስለምታድሪ እየተጨናነቅሽ ችግር የለም። አጃቢ ልክልሃለሁ። ለእኔ ነው ወይንስ? አዎ ላንተ። አመሰግናለሁ። አጃቢ ያስፈልገኝ ነው። እኔ ራሱ ብቻዬን እሺ አይደለም እንዴ? የምታወራው ሌላ የምትተገብረው ሌላ። አሁን ሌላ ነገር አታስወራኝ። ፋሚሊ ሁላችሁ ታብታብ እያደረጋችሁ ቆዩ። እንደገና ደግሞ ሼር እያደረጋችሁ ከዛ ደግሞ ብቻ ታብታብ እያደረጋችሁ። ትናንትና አላከበርሽም ቀጠሮሽን? ነግሬያቸዋለሁ እሱን ለፋሚሊዎቼ። እንግዲህ ምክንያቴን ለእኔ ምክንያትሽን አልነገርሽኝም። ምክንያትሽን መናገር ትችያለሽ? ስላልተመቸኝ ነው። ጥሩ ሙድ ስላልነበርኩ ነው። ማነው የረበሽ? ሙድሽን የከለፈው ማነው? ፋሚሊ ቅድም ለነበሩ ሰዎች ሼር ያደረጋችሁ እንዲገቡ አድርጉልኝ። ኧረ አንዳንድ ሰዎች ግን እግዚአብሔርን እኮ የምጽፉት ነገር በጣም ግፈኞች ናችሁ። እሺ ተው እንደማይ ባነገር አትሆኑ። እኔ አሁን ግፍ ልታወሩኝ ነው፣ ልታስረፈልጉኝ ነው። እንዴት ነገር የምጽፉልኝ አታወሩ። እረፉ። አጉራ ይፈታም እንዴ? ምን አገባ? አይ በዛ ብዬ ምን አገባ? ሰው በማያገባው ገብቶ እንዴ ነቅሎ መትከል የማይከብድም። ምንቀላልሽ ሌላ መቀየር ምን አገባ? ምን ቆረቆረ? የማይመለከትን ሰዓት ጠይቅ። አይ ላንቺ ነገር የሚነግርሽ ሰው ከሌለ ይያል እኔ ተመሽቶኛል። ገና እንትን አመታት እንከርማለን። ምን አገባ? እስቲ ይረጋጋው ነው የሚለከተው በጣም ጥሩ ከተመለከተ ማለት ነው። ምንም ታልክ ሻይፍ ነው ለምሳሌ ነው ላይ ነው አስከሻ የሚያስቅ ነገር አለ እዚህ ጋር? ምን ያስቅሻል? ኮሜንታተሮች እያሳቁ ኮሜንታተር አንቺ ምን ይሰራል? ምን ይሰራል? ምን ይሰራሉ እዚህ ቤት? ምን ማለት ነው? ምን ይሰራሉ? አንቺ ቤት መጣጣው መሰለኝ። ነው መጣጣው Tahu, para tahu di main banget rasanya. Para. እሺ
ለምን አረፈድክ? አረፈድኩ እንጂ አልቀረሁም እኮ። ለምን አረፈድክ? ለምን ቀረህ እኮ አላልኩም። ለምን አረፈድክ ነው? ይቅርታ አራት ገዛ ነበር ከፈደር ነበር ነው አው ቀጠሬ ነበርና ከዛ ሰው ጋር የራት ልጅ ፕሮግራም በጊዜ ነበር የተገናኘው እና አሪፍ ታይም ማሳለፍ አይ ቆንጆ ነው ጥሩ ነው ቆንጆ ነው ጥሩ ነው። አዎ ራስ ይላልሽ ነው ማንቴ ራስ ይላልሽ ነው አራሞንቶ ሺ በጣም የሚቆጠር ምታሳው በሺ የሚቆጠር ግን እኔ አልፈልግም ችግሩ ከስንት አንዴ ስለሆነ መሰለኝ ምንድን ያገኙት ይባረክባቸው ነው የልኮ ትናንትና ነበር ቀጠሯችሁ። ምን ነው ረሳሽ? ዛሬ እኮ ምክንያቱም እኮ ነገርኩህ ስላልተመቸኝ አልገባሁም። አንደኛ ነገር ምን አለ መሰለኝ ኦዲየንሶችን ያጉላላሽ። ሁለተኛ ነገር ደግሞ ዛሬ መግባትሽ ለአንተ ጥቅም ላይኖር ይችላል። እኔ ግን ኦዲየንሶችን ማውራት ነበረብኝ። ላውራቸው ገባሁ። ምንድነው ደግሞ እንደማያውቅ ሰው የምትሆነው? 4 ሰዓት ትመጣለህ እናወራለን ትገባለህ ብዬ ጽፌልህ ነበረ። ተስማምተህ ነው እኮ አይደል? እንዴ ብሩን ታስመስለው እዚህ ጋር ምንም አላስመሰልኩም። እና ታዲያ ምንድነው ዛሬ ገባሽ? አይ ነው ትናንትና ነበረ ግን ስላልተመቸኝ አልገባሁም። ሰው ጠየቀኝ። ስጠይቀኝ ደግሞ ዛሬ 4 ሰዓት እንደምነው ዛሬ 3 ሰዓት ምናምን እንደምገባ ነገርኩ እና 4 ሰዓት እመጣለሁ አልኩኝ። መጣ። በግልጽ አማርኛ ናፍቀኝ ነው እኮ። ምንድነው እዚህ ጋር ምን እንደ እንትን አክት የምታደርገው? አይ ትንሽ ማቃሩ ማውራት ደብተሽ ነው የሚከራው። ማንን ገደለ? የውስጥሽን ስሜት ደብቀሽ ሌላ የለም። እሺ ስንት የሚናፈቅ ህዝብ ባለበት ሀገር ደግሞ ወደ ገደለው ጥሩ አክሰፕት ወደ ገደለው ፋሚሊ እንግዲህ ታታቢ ያደረጋችሁ ማለት ነው። ታሸነፍሽ ምንድን ነው ትቀጭኝ? አልቀጣም። አይ ትክክል ነው። ማንቺን ያማከለ ብዙን ያማከለ ቅጣት እንጠላለን። አልቀጣም። ለምን እቀጣለሁ? እንዴ በመጀመሪያ ጌም ልንጫወት እንጂ ጌም ውስጥ ቅጣት እንዳለና ልንቀጣጣ እንዳልሆነ እንደሆነ አልተነጋገርንም። ስለዚህ አልቀጣም። እሺ ማሸነፍ ነው እንደው ምንላችሁ ዛሬ ታታብዬ ብትከቺ ቅጣት ባስተሽ ነው አልቀጣም። አልቀጣም ይኸውልህ ማሸነፍና እንትን ባለው እና ጋይስ ታታቢ ያደረጋችሁ ታታቢ ያደረጋችሁ ለምን ነው ደንግላ ፊልም እንዳትበላ ቀስ አድርጓት። ለምን ነው የምትሰራው? ደንግላ ፊልም እንዳትበላ ኧረ እባክህ አልቀረብም። አይ አምሬ ነው ታታቢ ያደረጋችሁ ጋይስ አቆጣ ባሰሽ እየተመኪ ነው ታታቢ አድርጉ። ምን አልከኝ? ቅጣት በ10 ሺህ ነው ትቀጫለሽ። ከዛ በላይ ከመጣ ትቀጫለሽ።
እንዴ አልተጣጣም አልተነጋገርንም በቅጣት ማሸነፍ መሸነፍ ነው ሀሳቡ ጋይስ ያለ በቃ ልጅቷን አስለቅሳችኋት ልታሳዝነኝ ነው በቃ የምር አመሰግናለሁ ጋይስ ታብታብ እያደረጋችሁ በጣም ትላይለቱ ጋይስ ለማንኛውም ቤስት ኦፍ ስሪ ነው እሺ ጌሙ ቤስት ኦፍ ስሪ ነው አይ ነው ቤስት ኦፍ ስሪ አዎ ከ10 ሺህ በላይ ተሸነፊያለሽ ይሄንን አምነሽ